በአንድ ወቅት ወግ አጥባቂ መንደር ውስጥ የምትኖር አንዲት ትንሽ ልጅ ነበረች። በጣም አስፈላጊ ከሆኑ ልማዶች መካከል ድድ መነቀስ አንዱ ነው። ከልጅነት ወደ ጉልምስና የሚደረገውን ጉዞ የሚያመለክት ባህላዊ ስርዓት። የእድሜ እኩዮቿ የሚነቀሱበት ቀን ሲደርስ ልጅቷ ከጓደኞቿ ጋር ለመነቀስ ጓጉታ ነበር። ግን መነቀስ እንደማትችል ተነገራት። ለእሷ የተከለከለ ነበር። ሐዘኗና ድንጋጤዋ ከባድ ነበር። ጸጥ ወዳለው ጫካ ውስጥ እንባዋ በጉንጯ ላይ እየፈሰሰ ተጓዘች። ለቅሶዋ በዛፎቹ ውስጥ ያስተጋባ ነበር። እሷ የተለየች እንደሆነችና ከጓደኞቿ እንደተገለለች ተሰማት። ተቀምጣ እያለቀሰች ደማቅ ብርሃን ፊት ለፊቷ ታያት። ብርሃኑ ራሱን ወደ ትንሽ አሮጊት ቀይሮ በእርጋታ ወደ እሷ ቀረበ። ልጄ፣ አሮጊቷ ጠየቀች፣ በዚህ ጥቅጥቅ ባለ ጫካ ውስጥ ምን ሆነሽ ነው ብቻሽን የምታለቅሽው? ልጅቷ በሐዘን ትንፋሽ መለሰች፣ ማንም ይህንን ሐዘን ሊያጠፋልኝ አይችልም። ንገሪኝ፣ አሮጊቷ ደግማ ተጨንቃ ጠየቀች። ሐዘንሽን የፈጠረው ምንድን ነው? ልጅቷ እያነባች ተናዘዘች። ሁሉም የዕድሜ ጓደኞቼ ለመነቀስ ሄዱ፣ ነገር ግን ለእኔ የተከለከለ ነው። አሮጊቷ ሴት በቀስታ ሳቀች። ያ ብቻ ነው? የሐዘንሽ መንስኤ ይህ ከሆነ ልረዳሽ እችላለሁ። እኔ ነቅስሻለሁ። ነገር ግን በጥንቃቄ አድምጪኝ። በሚቀጥለው ዓመት ይህን ቀን እስኪመለስ ድረስ ለማንም መንገር የለብሽም። ያደረግኩትን ከተናገርሽ ዋጋው ሞት ይሆናል። ልጅቷ በፍጥነት ተስማማች። ከዚያም አሮጊቷ ስራዋን ጀመረች። የልጅቷን ድዶች በጣም ጥቁር እስኪሆኑ ድረስ ነቀሰች። ጥርሶቿ እንደ ዕንቁ እስኪያበሩና ነጭ አንጸባራቂ እንዲሆኑ አደረገቻቸው። በቅጽበት የልጅቷ ገጽታ ተለወጠ። በጣም ቆንጆ ሆነች። አሮጊቷ ሴት እንደገና አስጠነቀቀቻት። አስታውሺ ልጄ፣ ዝም በይ። ልጅቷ በጸጥታ እያሰላሰለች ወደ ቤቷ ተመለሰች። እናቷ ወዲያውኑ አስተዋለቻት። ልጄ ጠየቀች፣ ምን ሆንሽብኝ? ልጅቷ ምንም አልተናገረችም። ጓደኞቿም አጥብቀው ጠየቋት። ነገር ግን አሁንም ከንፈሮቿን ገጥማ ዝም አለች። ቀናት አለፉ። እናቷ ተጨነቀች። በመጨረሻም እናትየው ከጭልፊት ጋር ተማክራ ፈተና ፈጠረች። እቅዱ ቀላል ነበር። ልጃገረዶቹ ለመታጠብ ወደ ገንዳው ሲሄዱ ጭልፊት ልብሳቸውን እንዲወስድ እና እያንዳንዳቸው ልጆች ልብሳቸውን ለመጠየቅ መዝሙር ከዘመሩለት ብቻ እንዲመልስላቸው። ልጃገረዶቹ ገንዳው ላይ በተሰበሰቡ ጊዜ ጭልፊት ወደ ታች ወርዶ ልብሳቸውን ነጠቀና ረጅም ዛፍ ላይ ተቀመጠ። ያለ ልብሷ ውሃ ውስጥ እየተንቀጠቀጠች ዝምታዋ ልጅ ብቻ እስክትቀር ድረስ ልጃገረዶቹ አንድ በአንድ ዘመሩና ከጭልፊት ልብሳቸውን ወሰዱ። ሳቅ አየሩ ሞላው። በጓደኞቿ ውትወታ እና ጫና ውስጥ ሆና ልጅቷ ዘመረች። ነገር ግን ከንፈሯን ጥብቅ አድርጋ ዘግታ ነበር። ይህንን ሲያይ ጭልፊት ቅር ተሰኘ። ልብሷን ለመመለስ ፈቃደኛ አልሆነም። ጓደኞቿ ጮክ ብላ እንደገና እንድትዘምር ለመኗት። በመጨረሻም ተጨንቃ ፈገግ አለችና ጮክ ብላ ዘመረች። በዚያን ጊዜ ሁሉም በመገረም ተመለከቷት። ድዶቿ በጣም ጥቁር ነበሩ። ጥርሶቿም ከተፈጥሮ ውጪ በሆነ ብሩህነት ያበራሉ። አሁን ለምን ዝምታዋን አጥብቃ እንደጠበቀች ተረዱ። ጭልፊትም ስለተደሰተ ልብሷን መለሰላት። ወደ ቤት ስትመለስ ልጅቷ የዕድሜ ጓደኞቿን ሰብስባ ለእናቷ መዘመር ጀመረች። በእያንዳንዱ ዘፈን እናቷ ስጦታዎችን ሰጠቻት፣ ማሽላ፣ የማብሰያ ድስትና ምግብ። ልጅቷ ደጋግማ ወደ ቤቴ ልሂድ የሚል መዝሙር እየዘመረች በጸጥታ ተኛች። ሰውነቷን መንቀሳቀስ አቁሞ ጸጥ አለ። ወዲያው ሞተች። ቤተሰቦቿ እና ጓደኞቿ ከቀበሯት በኋላ በመቃብሯ ላይ አንድ ትንሽ የጥጥ ዛፍ በቀለች። በሚያልፉት ሁሉ የተደነቀች ቆንጆ ትንሽዬ ዛፍ ሆነች። የመንደሩ ነዋሪዎችም በዛፏ በኩል ሲያልፉ ቆም ብለው እንዲህ ይሉ ነበር፣ ይህንን የጥጥ ዛፍ ተመልከቱ፣ ልክ እንደ ልጅቷ ቆንጆ ነች።